ከፍ ያለ ዋጋ ያለው ወንድ ሌሎች ወንዶች የሚያከብሩትና እንደሱ መሆን የሚመኙት ሰው ነው። ይህ አይነቱ ወንድ ሁሉንም ሰው የሚስብ ብቻ ሳይሆን ሴት ልጅ እንዴት በትክክል መያዝ እንዳለበት የሚያውቅ ሲሆን ዋናው መለኪያው ገንዘብ ላይ የተመሰረተ ብቻ አይደለም። ገንዘብ ብቻውን ሰው ከፍ ያለ ዋጋ እንዲኖረው አያደርግምና እንደዚህ አይነት ወንድ ሊኖረው የሚገባ ሌሎች ባህሪያት አሉ። ስለዚህ በዛሬው ቪዲዮ ከፍተኛ ዋጋ ያለውን ወንድ ከሌላ ወንድ የሚለየው ባህሪ ምንድነው የሚለውን የምናይ ሲሆን እስከ መጨረሻ መመልከታችሁን አትርሱ። አንደኛ፣ በራሱ የሚተማመን ነው። ከፍተኛ ዋጋ ያለው ወንድ በራሱ ይተማመናል፣ ማንነቱን እንደ ወንድ ይቀበላል። እንደዚህ አይነት ወንድ ራሱን በጥቃቅን ነገሮች አይገምትም፣ እንዲሁም ውሳኔዎችን አያደርግም። በፍጹም በሌላ ሰው ላይ አይደገፍም። የሚመቸውን ሐሳብ ይደግፋል፣ ማይመቸውን ደግሞ ይቃወማል እንጂ በፍጹም በይሉኝታ አይታሰርም። የሚፈልገውን የሚያውቅና እሱ ለማግኘት የሚተጋ ስለሆነ ይህ ባህሪው አክብሮትና አድናቆትን ያስቸረዋል። ሁለተኛው፣ መሪ ነው። ሁኔታው ምንም ያህል አስፈሪ ቢሆን ከፍ ያለ ዋጋ ያለው ወንድ በግል ሆነ በሙያዊ ሁኔታዎች ውስጥ ሁሉ ጊዜ እንደ መሪ ይመላለሳል። ተከታይ ከመሆንና ከሌሎች ሰዎች ጋር በመንጋ ከመጓዝ ይልቅ የሚመጡትን ተግዳሮቶች ለመጋፈጥ ኃላፊነትን ይወስዳል። በጣም የሚያስደነግጡ ጊዜያትም ቢሆኑ ተረጋግቶ ለሚፈጠር ማንኛውም ችግር መፍትሄ ማግኘት ይችላል። ሶስተኛ፣ ራሱን ይንከባከባል። ከፍተኛ ዋጋ ያለው ወንድ ራሱን የመንከባከብ አስፈላጊነትን የተገነዘበ ስለሆነ በየዕለቱ ራሱን ያዘጋጃል፣ ንጽህናውን ይጠብቃል፣ ንጹህ ልብስ ይለብሳል፣ ለአካል ብቃት እንቅስቃሴ ጊዜ ይመድባል፣ እንዲሁም ለአመጋገቡ ትኩረት ይሰጣል። ምንም እንኳን በመልከ መልካምነት የሚበለጡ ሌሎች ሰዎች ቢኖሩ ቢችሉም አዎንታዊ አመለካከቱና ራሱን የሚይዝበት መንገድ ግን በጣም ማራኪ ያደርገዋል። አራተኛ፣ በስርዓት ይመራል። ከፍ ያለ ዋጋ ያለው ወንድ ህይወቱን በዘፈቀደ ከመምራት ይልቅ በስርዓትና በመርህ በመምራት ያምናል። ህይወቱን ለማዋቀር ሁሉ ነገር የሚረዳና በተረዳቸው ነገሮችም ለመመራት የማያወላውል ነው። ይህ ስል ስለ ወደፊት ግቦችና ጥረቶቹ ብቻ አይደለም። ትናንሽ ነገሮቹን ይቆጣጠራል። ለምሳሌ የቤቱን ንጽህና ማድረግና ማደራጀት፣ እንዲሁም በፕሮግራም መመራትና አንድ ነገር ለማድረግ ሲነሳ መፈጸሙን ያረጋግጣል። እነዚህ ትናንሽ ነገሮች ከፍተኛ ዋጋ ስላለው ወንድ ብዙ ይናገራሉ። አምስተኛው፣ ጥሩ ስነ ምግባር አለው። ጨዋ መሆን ማለት ጥሩ ስነ ምግባር መኖር ማለት ነው። እንዲህ አይነቱ ችሎታ ከፍ ያለ ዋጋ ያለው ወንድ ማህበራዊና ሙያዊ ሁኔታዎችን በቀላልና በራስ መተማመን እንዲያሸንፍ ያስችለዋል። ከሰዎች ጋር በቶሎ ለመግባባት ማህበራዊ እውቀቱን የሚጠቀም ሲሆን የመግባባት ችሎታውም ከማንኛውም ሁኔታ ጋር በፍጥነትና በቀላሉ እንዲላመድ ያስችለዋል። የሚፈልገውን ነገር ሲጠይቅ እባካችሁ እንዲሁም ሲደረግለት አመሰግናለሁ በማለት ይታወቃል። ለሌሎች ሰዎች በሮችን ከፍት በማድረግ ብዙ ጊዜ ጠቃሚ ምክሮችን በልግስና በመስጠት ይታወቃል። ስድስተኛ፣ የዕድሜ ልክ ተማሪ ነው። ከብልህነት የበለጠ የሚማርከው ምንም ነገር ስለሌለ ሁል ጊዜ ለአዳዲስ እውቀቶች ራሱን ዝግጁ ያደርጋል። በየዕለቱ አዳዲስ ፈተናዎችን መጋፈጥና መፍትሄ ማግኘት ያስደስተዋል። ያለማቋረጥ እንዲማር የሚያነሳሳ ኃይለኛና የአእምሮ ጉጉት ስላለው በማንበብም ይሁን ከአማካሪዎች ጋር ግንኙነትን በመፍጠር የእውቀት አድማሱን ያሰፋል። የስሜት ብስለት ስላለው የማያውቀውን ነገር ለመጠየቅና እርዳታ ለማግኘት አያፍርም። ሰባተኛ፣ እቅዶች ያወጣል፣ ያወጣውን በአግባቡ ይተገብራል። ከፍተኛ ዋጋ ያለው ወንድ ሁል ጊዜ ለራሱ ባዘጋጀው ጥብቅ እቅዶች ይመራል። ጊዜ ውድ እንደሆነ ስለሚያውቅ ቀኑን በዓላማ በተሞላ ተግባር ያጠቃልላል። እቅድ ያለው ተኩር ስለሆነ ከዛ ከያዘው እቅድ ውጪ የትኛውም ነገር የማያስተናግድና በአቋሙ ጽኑ የሆነ ሰው ነው። ቀኑን ሲያቅድ ተግባሩን የሚያከናውንበትን ቦታ አብሮ ያስባል። ይህም ወጥ የሆነ ከመጉላላት የጸዳ ውሎ ተግባራዊ ለማድረግ ይረዳዋል። አንድ ነገር ግን እንድናስተውል የምፈልገው በእቅድ ይመራል እንጂ በአጋጣሚ ይመራም ስንል በጣም አስፈላጊና አስቸኳይ ለሆነ ነገር ግን ድንገተኛ ነገሮች ችላ ማለት አይገባም። ሁል ጊዜ በጣም አስፈላጊና አስቸኳይ ለሆኑ ነገሮች ቅድሚያ መስጠት አለብን። ስምንተኛ፣ የተረጋጋ ነው። ከፍተኛ ዋጋ ያለው ወንድ የመረጋጋትን አስፈላጊነት ይገነዘባል። የቁርጠኝነትንም ዓላማ ያውቃል። ለራሱ እድገት፣ ስራ ወይንም ፕሮጀክት እንዲሁም ግንኙነት በአግባቡ መፈጸም ላይ እርግጠኝነት እንዲሰማው ብዙ ሴቶች እሱን እንዲያስደስቱ አይፈልግም። በህይወት ውስጥ የሚወዳት የምትማርከው አንዲት ልዩ ሴት በማግኘት ረክቷል። በቀላል አነጋገር ከፍተኛ ዋጋ ያለው ወንድ ምንነቱን ሳያውቅ ከአንድ ነገር ወደ ሌላ ነገር ከመዝለል ይልቅ የሚያምንበትን ነገር ቢያደርግ ይመርጣል። ዘጠነኛ፣ ከስራ ውጭ ላሉ ነገሮች ፍላጎት አለው። ከፍተኛ ዋጋ ያለው ወንድ በአንድ ነገር ላይ የሙጥኝ የሚል አይደለም። አድማሱን ያሰፋ ስለሆነ ከአንድ በላይ ፍላጎቶች ስላሉት ለዛ ነገሮች መሰጠቱን ያረጋግጣል። ይህ ደግሞ ህይወቱን አስደሳችና ወደፊት ሊራመድ ያደርገዋል። ከስራ ውጭ የሆኑና የሚማርኩ የትርፍ ጊዜ ማሳለፍ አሉት።
እነዚያ ማሳለፊያዎች ለየት ያለ ሙያዊ ነው ማንኛውም እንቅስቃሴ ሊሆኑ በሚችሉ ምኞቶች እንዳሉ ማሳያ ናቸው። 10ኛ ለስህተቱ ኃላፊነት ይወስዳል። በግንኙነት ውስጥ ግጭት የማይቀር ስለሆነ ከፍ ያለ ዋጋ ያለው ወንድ ስህተቶቹን አምኖ ለመቀበል አይፈራም። ሁሉም ነገር በአጋሩ ላይ ከመከመር ይልቅ ስህተቶቹን ያምናል። ይህ ደግሞ ለግንኙነቱና ለአጋሩ ከፍ ያለ ዋጋ እንዲሰጥ የሚያሳይ ምልክት ነው። 11ኛና የመጨረሻው ዋጋ ያላትን ሴት ይመርጣል። ከፍተኛ ዋጋ ያለው ወንድ በሕይወት ውስጥ ብዙ ነገሮች ተገዢ መሆናቸውን ስለሚያውቅ መሳሳብ ከነዚህ ነገሮች ውስጥ አንዱ ነው ብሎ ያምናል። ከአንድ ሴት ጋር በፍቅር ከተጣመረ በከፍተኛ አክብሮት ይይዛታል። ብዙ ምርጫ እንዳላት ይገነዘባል። ያንንም ለማሟላት ይጥራል። የግንኙነት መሪ እሱ ስለሆነ ችግሩ እንዳይፈጠርና ቅራኔ እንዳይኖር ማድረግ ያለበት ሁሉን ያደርጋል። ይህ በማድረጉ በእጮኝነት የሚጀምረው ፍቅር ክቡር ወደ ሆነው ትዳር እንዲያደርግ ትልቅ ቤተሰብ እንዲፈጠር የራሱን ኃላፊነትን ይወስዳል። በአጠቃላይ እያንዳንዱ ወንድ ከፍተኛ ዋጋ ያለው መሆን ይችላል። አንድ ወንድ በራሱ ላይ ኢንቨስት ለማድረግ ከወሰነና ዲሲፕሊን ኖሮት የሚቀጥል ከሆነ ይህ ለማግኘት ብቁ ይሆናል። አትሳሳቱ። ይህ ማለት ፍጹም መሆን አይደለም። ያለማቋረጥ እየታደሰ የሚቀጥል የላቀ ብቃት መፈለግ እንጂ ከእንደዚህ ያሉ ወንዶች አስመሳይ አይደሉም። እንዲሁም ራሳቸው ከሌሎች በላይ ከፍ ማድረግ ላይ ያተኩሩም። ይልቁንም በዙሪያቸው ያሉት እንዲሳካላቸው እየረዱ የሚያደርጉት ሁሉ ስኬታማ ለመሆን ይጥራሉ። ወዳጆቼ በዛሬው ቪዲዮ ከፍ ያለ ዋጋ ስላለው ወንድ 11 ባህሪ አይተናል። ሐሳቡን ከወደዳችሁትና ከነዚህ ውጪ ሌሎች ባህሪ ያሉትን የምትሉ ከሆነ ኮሜንት ሴክሽን ላይ እንድታስቀምጡልን በፍቅር እየጠየቅን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ስንል በፍቅርና በአክብሮት እንጠይቃለን። መልካም ጊዜ ይሁንላችሁ።